የፍቅር ህይወት ሁሉ ጊዜ አስደሳች ብቻ አይደለም፣ ህመምም አለው። ከነዚህ የፍቅር ህመሞች አንዱ ክህደት ነው። ይህ ቪዲዮ ነገ በፍቅር ህይወታችሁ ምን አጉድዬባት ነው ወይም ከኔ ምን አትሆኑ እንዳትሉ በማሰብ የተዘጋጀ ነው። ይህ ስለ 12ቱ ኮከቦች የተለያዩ ጉዳዮችን እያነሳሳን በጥልቀት የምንዳስስበት የኢትዮ ዞዲያክ የዩቲዩብ ገጻችን ነው። በዚህ ቪዲዮ ከኤሪስ ጀምረን እስከ ፓይሰስ እያንዳንዱ ኮከቦች ለምን ቺት እንደሚያደርጉ እንመለከታለን። ቪዲዮን ለመመልከት ከወሰናችሁ በየጊዜው የምንለቃቸውን አዳዲስ ቪዲዮዎች እንዲደርሷችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የቻናሌ ቤተሰቦች እንደተለመደው ቪዲዮውን ላይክ አድርጋችሁ ጀምሩት። እርግጥ ነው ኤሪሶች በግንኙነት ላይ በብዛት ቺት ሲያደርጉ የሚስተዋሉ ኮከቦች አይደሉም። ያ ማለት ግን ፈጽሞ ይህንን ነገር አያደርጉም ማለት አይደለም። ኤሪሶች ቺት ሊያደርጉ የሚችሉባቸው ዋነኛ ምክንያቶች ሁለት ናቸው። የመጀመሪያው የራሳቸውን ነገር በአግባቡ ከተጠቀሙ በኋላ የሌላውን የማየትና እድሉን ካገኙ የመንጠቅ ባህሪያቸው ነው። በድፍረት አንድን ነገር ለመሞከር ፈጽሞ አይፈሩም። በፍቅር ህይወታቸው ላይም ይህ ነገር ይንጸባረቃል። ከአጋሮቻቸው የተሻለን ሰውን ካገኙ ግንኙነትን ከመፍጠር ወደ ኋላ ላይሉ ይችላሉ። ሌላኛው ኤሪሶች የሚታወቁበት የኢጎ ባህሪያቸው ነው። እምነትን በቀላሉ የሚሸረሽሩ ኮከቦች አይደሉም። ያሉበትን ግንኙነት ለመጠበቅ ይጥራሉ። ነገር ግን ይህ ኢጎአቸው ያታልላቸዋል። በመሆኑም በሚስጥር ሌላ አጋርን ወደ መያዝ ያመራሉ። ታውረሶች ታማኝና ጽኑ አጋር ናቸው። ነገር ግን ለዚህ ታማኝነታቸው ገደብ አላቸው። ካሉበት የፍቅርም ሆነ የትዳር ህይወት ደስታና ትኩረትን ይፈልጋሉ። በግንኙነታቸው ካረኩ ከአጋራቸው ጋር ከመለያየታቸው በፊት ራሳቸውን ለሌላ የፍቅር ህይወት ክፍት ያደርጋሉ። ሌላው ታውረሶች ወደ ሌላ እንዲያማትሩ የሚያደርጋቸው ምክንያት ትኩረት አለማግኘት ነው። ተጣማሪያቸው እንደ ቀላል ከተመለከታቸውና በሚፈልጉት መንገድ ካልቀረባቸው ያሉበትን ግንኙነት ባያቋርጡ እንኳን ተጨማሪ ህይወትን ሊመሰርቱ ይችላሉ። የፍቅር አጋራችሁን ደስተኛ ለማድረግ እያደረጋችሁት ያለው ነገር ትክክል ነው? ኮከቦች ምን አይነት ፍቅር ይፈልጋሉ? በዚህ ጉዳይ ከዚህ ቀደም ይህንን ቪዲዮ አዘጋጅቼ ነበር። ይህንን ቪዲዮ ስትጨርሱ እንድትመለከቱ ተጋብዛለሁ። በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ጄሚኒዎች እውነተኛ ነው ብለው ያመኑበት የፍቅር ግንኙነት ውስጥ እንደሆኑ ካመኑ ግንኙነቱን ዘላለማዊ ለማድረግ የሚጥሩ ኮከብ ናቸው። ነገር ግን ፍጹም ታማኝ ናቸው ማለት ግን አይደለም። ጄሚኒዎች ለምን ቺት ያደርጋሉ? ከመልሱ በፊት ቪዲዮን ላይክ አድርጉት እስኪ። ጄሚኒዎች ፍቅርን በተመለከተ አሳሳች ኮከቦች የሚል መጠሪያ ይሰጣቸዋል። ያለ ምክንያት አይደለም። በመጀመሪያ ጄሚኒዎች ውብ በመሆናቸው በተጨማሪም ተናጋሪ በመሆናቸው ነው። ከሁሉም አይነት ሰዎች ጋር መገናኘት ይወዳሉ። ይህም የፍቅር ህይወታቸውን ለመጀመር ብዙ አማራጮች ይሰጣቸዋል። እነሱም አፍቃሪ ኮከቦች ናቸው። ታዲያ አፍቃሪነታቸው ድንቅ ከሆነው የመናገር ችሎታቸው ጋር ተደምሮ ታማኝነታቸውንና ቃል ኪዳን አክባሪነታቸውን ሊያበላሽው ይችላል። ካንሰሮች በታማኝነታቸው በጥሩ ከሚነሱ ኮከቦች ውስጥ አንዱ ናቸው። በፍቅር ህይወታቸው ላይ ቀልድ አያውቁም። ፈጽሞ አማራጮችን አይመለከቱም። ግንኙነታቸውን በማይረባ ምክንያት ማጣትም ፈጽሞ አይፈልጉም። ካንሰሮችን ለክህደት ከሚያበቃቸው ነገሮች አንዱ የአልኮል መጠጥ ነው። ስሜታዊነት የሚንጸባረቅባቸው ካንሰሮች በዚህ ላይ መጠጥ ሲጨመር ምክንያታዊ ያልሆኑና ያልታሰቡ ነገሮችን እንዲያደርጉ ይገፋፋቸዋል። በተጨማሪም ከላይ የጠቀስነው የስሜታዊነት ባህሪያቸው እንክብካቤን ከሚሰጣቸው ሌላ ሰው ጋር በአደገኛ ሁኔታ እንዲተሳሰሩ ያደርጋቸዋል። ይህም ከጀመሩት ግንኙነት ውጪ ሌላ ግንኙነት እንዲፈጥሩ ከሚያደርጉ ምክንያቶች አንዱ ነው። የስልጣንና የመሪነት ከፍተኛ ፍላጎታቸው ከትኩረት ፈላጊነታቸው ጋር ሲደመር ሊዎች ለመማገጥና ቺት ለማድረግ ቅርብ እንዲሆኑ ያደርጋቸዋል። ከመጠን ከፍ ያለ ክብርና ትኩረትን ይሻሉ። እነዚህን ካጡ ኢጓቸው ከዛ ሁኔታ ውስጥ እንዲቆዩ አይፈቅድላቸውም። በዚህ ላይ ምን ያህል ማራኪና ምርጥ እንደሆኑ የሚነግራቸውን ሰው ካገኙ ሁለቴ ላይ ያስቡ ይችላሉ። እንደ አስትሮሎጂ ወይም ኮከብ ቆጠራ ሁሉ ኑሜሪካል ሆሮስኮፕም ስለ ሰው ልጆች ባህሪያት የሚጠቁምና የሚተነብይ ዘርፍ ነው። በህይወት መንገድ ቁጥራችሁ መሰረት ምን አይነት ዓመትን ታሳልፋላችሁ? ሙሉ መረጃውን በዚህ ቪዲዮ ታገኛላችሁ። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ቪርጎዎች ምን ያህል ግንኙነት ውስጥ ቢሆኑ እንኳን ከፍቅር ወይም ከትዳር አጋራቸው የፍቅርና የአድናቆት ቃላትን የማያገኙ ከሆነና ሌላ ሰው የሚሰጣቸው ከሆነ ወደዛኛው ሰው የመሄድ ዕድላቸው ሰፋ ያለ ነው። በቀላሉ ደስታን የሚያገኙ ከመሆናቸው በዘለለ ተንኮለኛም ናቸው። ስለዚህ ደስተኛ የሚያደርጋቸውን ሌላ ግንኙነት ለመመስረት አይፈሩ። ይህንን ከማድረጋቸው በፊት ግን ለአጋራቸው በቂ ነው ብሎ የሚያስቡትን ጊዜ ይሰጡታል።
ሊብራዎች ያሉበትን ግንኙነት ለማስቆም ስስ ስሜት ነው ያላቸው። ነገር ግን በግንኙነት ውስጥ እያሉ ክህደት እንዲፈጽሙ የሚያደርጋቸው ትልቁ ባህሪያቸው ለውበት ከፍተኛ ቦታ የሚሰጡ ኮከብ በመሆናቸው ነው። በዚህ ላይ ከሰዎች ጋር በቀላሉ የመግባባት ከፍተኛ ብቃት ያላቸው መሆኑ ካሉበት ግንኙነት ሌላ እንዲመሰርቱ እስከ ማድረግ የሚዘልቅ ነው። ስኮርፒዮች በታማኝነት ደረጃ ከግንባር ቀደሞቹ ኮከቦች ውስጥ የሚጠቀሱ ሊሆኑ ይችላሉ። ነገር ግን እስካሁን እንደተመለከትናቸው ኮከቦች ሁሉ ፈጽሞ ቺት አያደርጉም ሊባሉ አይችሉም። ስኮርፒዮች በፍቅርም ሆነ በትዳር አጋራቸው ላይ ክህደትን እንዲፈጽሙ የሚያደርጓቸው ባህሪያቶች አሏቸው። በቀለኝነታቸውና ስሜታቸውን በቀላሉ መቆጣጠር አለመቻላቸው ናቸው። በዚህም በፍቅር አጋራቸው ለሚገጥማቸው ችግር እንደ ምላሽ ከሌላ ሰው ጋር የፍቅር ግንኙነት ሊመሰርቱ ይችላሉ። እነሱ ይህንን እንደ ስነ ልቦና ጨዋታ ነው የሚመለከቱት። ይህ ቪዲዮ በኮከባችሁ መሰረት ሰዎች የሚወዱላችሁን 5 ባህሪያቸውን የተመለከትንበት ነው። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ሳጁታሪዮሶች ቺት ለማድረግ ብዙ ምክንያቶች አሏቸው። ጀብደኞች ናቸው። አዳዲስ ነገሮችን ማሰስና ቶሎ የመላመድ ተፈጥሮም አላቸው። ቀልድና ጨዋታ ይወዳሉ። አስተሳሰባቸው ወሰን አልባ ሲሆን ብዙ ይቅርታ የማይጠይቁባቸው ያልተለመዱ አመለካከቶችና የህይወት መንገዶች አሏቸው። እነዚህ ሁሉ ባህሪዎቻቸው የሳጁታሪዮሶች ታማኝነትን ጥያቄ ውስጥ የሚከቱና በቀላሉ ግንኙነታቸው ላይ ክህደት እንዲፈጽሙ ምክንያት ሊሆኑ ይችላሉ። ታዲያ ክህደታቸው እንዳይታወቅባቸው ባላቸው የመሸፋፈን ችሎታ በራሳቸው ይኮራሉ። በፍቅር ህይወታቸው ስልቹ ናቸው። በጥቃቅን ነገሮች ምክንያት የፍቅር ህይወት አብዝቶ የሚያስፈልገውን ቁርጠኝነት ቶሎ ያጡታል። ስራን አብዝቶ የሚወዱት ካፕሪኮርኖች ለማህበራዊና ለፍቅር ህይወታቸው ጥቂት ጊዜ ብቻ አሰውተው አብዛኛውን ጊዜያቸውን ለስራ ይሰጣሉ። ታዲያ በስራ ቦታቸው ላይ ከሚያገኙት ውብና ሳቢ ስራ ባልደረባቸው ጋር ቺት የማድረግ ከፍተኛ እድል ነው ያላቸው። ይህ ሁኔታ በተለይም ጭንቀት ውስጥ በሚገቡበት ጊዜ የመፈጠር እድሉ ከፍተኛ ነው። የተለመዱ ነገሮች ቶሎ ይሰለቻቸዋል። በዚህ ላይ የነጻነት አስተሳሰብ ያላቸውና ግለኝነትን የሚፈልጉ ኮከብ ናቸው። በዚህ ምክንያት በፍቅር ግንኙነት ውስጥ ሆነው እንኳን መጨናነቅ የማይፈልጉት አኳሪሶች ስር ነቀል ለውጥን ለማድረግ ሁልጊዜ ዝግጁ ናቸው። በግንኙነቱ የሚቀጥሉ ከሆነ ግን ማንም ሊቆጣጠራቸው የማይችሉ ይሆናሉ። በዚህም የተለያዩ ማጭበርበሮችን በመፈጸም ነጻነታቸውን ያረጋግጣሉ። በስራና በሌሎች የህይወት ውጣ ውረዶች ምክንያት ጭንቀት ውስጥ ናችሁ? ኮከባችሁ ለዚህ ስሜታችሁ መፍትሄ አለውና ይህንን ቪዲዮ ተመልከቱ። ቪዲዮውን በኤንድ ስክሪን እንዲሁም በዲስክሪፕሽን እና ኮሜንት ቦታዎች ላይ በማስቀምጥላችሁ ሊንክ ማግኘት ትችላላችሁ። ምዕናባዊነት ፓይሰሶች በብዛት የሚታወቁበት ትልልቅ ባህሪዎቻቸው መካከል ይጠቀሳል። ይህ ባህሪያቸው ነው ለክህደት በር የሚከፍትላቸው። እነሱ አንድን ሐሳብ ወደ ጭንቅላታቸው ካስገቡ አእምሯቸውን ሊቆጣጠርና የማያቋርጥ ትኩረትን ሊስብ ይችላል። የሐሳብ ታዲያ ከአጋራቸው ውጪ ስለሌላ ሰው የመሆን እድልም አለው። ምዕናባዊነታቸው በጣም ብዙ የተከለከሉ ሁኔታዎችን በአይነ ህሊናቸው እንዲያዩ ያደርጋቸዋል። ታዲያ አልፎ አልፎ ሊሸከሙት ከሚችሉት በላይ ሲሆን ምናባቸውን ወደ ተግባር እንዲቀይሩ ይገፋፋቸዋል። ስለዚህም በምናባቸው ከመጣ አንድ ሰው ጋር የፍቅር ግንኙነት ለመጀመር ካሰቡ ያሉበትን የፍቅር ግንኙነት ላያስቆማቸው ይችላል። የዛሬው ቪዲዮአችን ይህን ይመስል ነበር። እንዴት አገኛችሁት? ከወደዳችሁት ላይክ በማድረግ አሳዩን። ሐሳብና አስተያየታችሁን በኮሜንት ቦታው ላይ ማስቀመጥ ትችላላችሁ። ኮከቦችን በተመለከተ ተመሳሳይ ቪዲዮዎችን ለማግኘት የኢትዮ ዞዲያክ የዩቲዩብ ገጽን ሰብስክራይብ በማድረግ ቤተሰብ ይሁኑ።